ሰላም ጤና ይስጥልን የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ዛሬም የተመረጡና አዲስ መረጃዎችን ይዘንላችሁ መጥተናል። እስከ ፍጻሜም አብራችሁን ቆዩ። የኢራን ከፍተኛው መንፈሳዊ መሪ አያቶላ አሊ መገደላቸውን፣ ጋዜጠኛ ተመስገን ባዲሶ መሞታቸውንና የኢያፓ ፓርቲ ብቅ ያለችው የወጣቷ ፖለቲከኛ ስጋት በዝርዝር እናስደምጣችኋለን። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው ትናንት አሜሪካና እስራኤል በጋራ በሰነዘሩት መጠነ ሰፊ የአየር ጥቃት ከፍተኛው መንፈሳዊ መሪ አያቶላ አሊ መገደላቸው ተረጋግጧል። ከዚህ ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ ድርጊቱን ተከትሎ ባስተላለፉት መልእክት መሰረት አገራችሁን ተረከቡ ሲል አዲሱን የፖለቲካ ምዕራፍ እንዲቀላቀሉ ጥሪ አቅርበዋል። አክለውም ትራምፕ ኢራን ማንኛውንም አይነት አጸፋ እርምጃ ለመውሰድ ከሞከረች ታይቶ የማይታወቅና እጅግ ከባድ ምላሽ እንደሚጠብቃት በድጋሜ ዚተዋል። በኢራን ፖለቲካና መንፈሳዊ ሕይወት ውስጥ ለ37 ዓመታት የመጨረሻውን ቃል ሲናገሩ የቆዩት አያቶላ አሊ ዛሬ በታሪክ መዝገብ ውስጥ የሚቀመጥ ትልቅ አሻራ ጥለው አርፈዋል። አያቶላ አሊ በወጣትነታቸው የሼህ መሐመድ ሬዛን አገዛዝ በመቃወማቸው ከ6 ጊዜ በላይ ታስረዋል። በመጀመሪያ ፕሬዝዳንት በኋላም 1989 ጀምሮ የሀገሪቱ ከፍተኛ መንፈሳዊ መሪ በመሆን ኢራን በኒውክሌር እና በኢንዱስትሪ ዘርፍ አዘምነዋል። አያቶላ አሊ በዓለም አቀፉ ደረጃ ከሶሪያ፣ ከየሜን፣ ፍልስጤም እና ሩሲያ ጎን በመቆም ጠንካራ የክልላዊ ኃይል ቢገነቡም በሀገር ውስጥ ግን በሰብአዊ መብት ጥሰት እና በሀሳብ ነጻነት መገደብ በተደጋጋሚ ይተቹ ነበር። ጋዜጠኞችና ጸሐፊዎችን መሪውን ተችተዋል በሚል ለእስር መዳረጋቸው ያገዛዛቸው ጥቁር ጥላ ተደርጎ ይነሳል። ይህ ጥቃት በመካከለኛው ምስራቅ ለብዙ ዓመታት የነበረውን በተኪ መዋጋትን ወይም ፕሮክሲ ዋር ደንብ ሰብሮታል ሲሉም ገልጸዋል። አሁን ላይም ሁለቱ ሀገራት በቀጥታ አንዱ በሌላ ምድር ላይ ጥቃት መፈጸም የጀመሩበት አዲስ ምዕራፍ ላይም እንገኛለን። ታዋቂው ጋዜጠኛ የጥበብ ሰው ተመስገን ባዲሶ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የጋዜጠኝነት የስነ ጽሁፍ ዘርፍ ጉልህ አሻራ ያሳረፈውና በብዙሃኑ ዘንድ የሚታወቀው ጨዋታ አዋቂ ተብሎ የሚጠራው ተመስገን ባዲሶ አረፈ። ጋዜጠኛ ተመስገን ባዲሶ ታኅሳስ 16 ቀን 1967 ዓ.ም በአዲስ አበባ ከተማ ተወለደ። ትምህርቱን በደጃዝማች ገነሜ ትምህርት ቤት የጀመረው ተመስገን ገና በወጣትነቱ ለጥበብና ለንባብ የነበረው ፍቅር ለየት ያለ እንደነበር ይነገርለታል። በ1985 ዓ.ም የፍቅር ማህደር በተሰኘ ጋዜጣ ላይ ታሪኮችን በመጻፍ የጀመረ ሲሆን ከዚያም ባለፉት ዓመታት በበርካታ ታዋቂ ህትመቶች ላይ በመሳተፍ ለአንባቢዎች ምክርና እውቀትን ሲያጋራ ቆይተዋል። ከነዚህም መካከል ቃል ኪዳን፣ ጽጌረዳ፣ ማኪዳ፣ እንኮይና ሮዝ መጽሔቶች እና ልብሮና ሆሊዴይ በተሰኘ ጋዜጣዎች ላይ ተሳትፈዋል። በማህበራዊ ሚዲያ በነበረው ንቁ ተሳትፎና ተጽዕኖ ፈጣሪነት በስነ ጽሁፍ ዘርፍ በባህር ዳር ከተማ በተካሄደው 3ኛው የጣና አዋርድ ሽልማት አሸናፊ መሆን መቻሉም የሚታወስ ነው። ጋዜጠኛ ተመስገን ባዲሶ ባደረበት ህመም በሕክምና ሲረዳ ቆይቶ የካቲት 20 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቹም መጽናናትን እየተመኝን ወደ ቀጣይ መረጃችን ስናልፍ ምስጢረ ስላሴ ታምራት የአሻም ቴሌቪዥን የመዝናኛ ፕሮግራም አቅራቢ ጋዜጠኛ ነች። በባህር ዳር ዩኒቨርሲቲ የጋዜጠኝነት ትምህርቷን የተከታተለችው ምስጢረ ስላሴ ታምራት ሰሞኑን የኢያፓ ፓርቲን በመወከል ከገዢ ፓርቲ ጋር ያደረገችው ክርክርና ሙግት አጀብ ያስብላል። ያዳመጧትም ምስጢረ ስላሴ ድንቅ የህልና ጋዜጠኛ ነች ሲሉ
ፖድካስት ላይ ቀርባ ተናግራም ነበር። አብዛኛው ሰው በጣም ስልችት የሚለኝን አስተያየት ይሰጠኛል። ሴት ስለሆንኩኝ የመዝናኛ ጋዜጠኛ ብቻ ሆኜ እንዲቆይ ይመክሩኛል። ጭራሽ ደግመው ይነግሩኛል። እንዲህ ስትል የምትናገረው ምስጢረ ስላሴ ለወደፊት በዓለም አቀፍ ሚዲያዎች ለመስራት እንዲሁም ሀገር ለመምራት እቅድ እንዳላት ትገልጻለች። የአዲስ አበባ ልጅ የሆነችው ምስጢረ ስላሴ የኑሮ ውድነት አለንጋ ገርፎት የሚንከራተተውን ሕዝብ በጣም ያሳዝነኛል። አዎ ለልማት እያሉ አፈናቅለው እንደ አሸዋ እዚህና እዚያ የሚበተኑት ሕዝብ ያሳዝኑኛል። ለሰው የማይሆን ልማት ገደል ይግባ ስትል ትገልጻለች። ምስጢረ ስላሴ ታምራት በፖለቲካው ዓለም የላቀ ለውጥ ታመጣለች ተብላም ትጠበቃለች። ይሁን እንጂ በተለያየ ጊዜ በማህበራዊ ሚዲያና በተለያዩ መንገዶች የዛቻና የማስፈራራት ሙከራ ይደረግብኛል። ቢሆንም ለተሰለፍኩበት ዓላማ ቆራጥ ስለሆንኩኝ ወደ ኋላ አልልም ስትል ተደምጣለች። ለዛሬ ያሰናዳነው መረጃ ይህንን ይመስላል። በቀጣይ አዲስ መረጃዎችን ይዘን እስከምንገናኝ ደህና ቆዩ።